ለልጅቷ ጉዳይ ስንመጣ ልጅቷ እኔ አናግሪያት ነበረ። ከአሜን ጋር መረዳዳት ካልቻላችሁ ከአሜን ጋር መግባባት ካልቻላችሁ እኔ ችግር የለውም እኔ የሚመጣው አሁን በአራት ላይ እኔ ብሩን አስገባልሻለሁ በቃ ከሷ ጋር መረዳዳት ካልቻላችሁ እኔ ችግር የለውም እኔ እሸፍናለሁ እኔ አስገባልሻለሁ አልኳት ማለት ነው። ከዛ በኋላ ልጅቷ ምን አለችኝ? አይ እኔ ሚዲያ ነው እንጂ የሚፈርደኝ እኔ ሰው አይፈርደኝም ሰው ሊያስገባልኝ በሰው ልግባባ አልችልም እኔ ሚዲያ መጀመሪያ ጉዱን ይወቀ ሳሪ ይኸውልሽ ልጁ ቪዲዮ ወጥቶ ሽፎን ሲሰፋ ነው የሚውለው ብለዋል። ቪዲዮ ይውጣ ማሬ ታዩ ችግር የለም እኛ ከምን አለን ቢወጣ ባይወጣ እንደዚህ ይክፈቱና ታያቸው። ዋና ቁም ነገርኛ የምንፈልገው ብራችን ይመለስልን ነው። ለራሳቸው ቢታዩ ምን ችግር አለው? ሀቅ ያለው ሰው እንደውም ጥሩ ነው ይገዟቸዋል። አዲ ሀቅ ካላችሁ ውጡ አትውጡ ችግር የለም ብቻ የልጅቷ ብር ይመለስ። በቃ እኛ ብሩ ይመለስልን። እሺ አሁን አንተ አስረዳ አይደል ወንድሜ? ስለዚህ ምንድነው ልጅቷ ብሯ ይመለስልሻል ብርሽ መግባባት ካልቻላችሁ ችግር የለውም ሽፎን ተሰፍቶልሽ መጥቶ ነበር የራያ ቀሚስም ሁለት ቀሚስ መጥቶልሽ ነበር ነገር ግን ቀሚሱ ሽፎኑን አራ አልፈልግም ብላ ስትመልሰው አይ ሽፎኑን ካልፈልግሽው ችግር የለውም በቃ ብርሽ ይመለስልሻል ነገር ግን የተገዛ ዕቃ አይመለስም ብርሽን ግን እኔ ራሴ ነው ማስገባልሽ ከሷ ጋር መጨቃጨቅ ምናምን አያስፈልግም ስለተጨቃጨቃችሁ ምናምን ይሆን የለም በመግባባት ነው የሚሆነው እናንተ በጣም ጓደኛሞች ናችሁ ስለዚህ ጓደኛሞች የሆናችሁ ለምን ነው እንደዚህ የምትሆኑት እኔ በቃ ብርሽን አስገባልሻለሁ እሷ ጋር አጨቃጨቂ እኔ ጋር እናውራ አልኳት ማለት ነው አይ እኔ ካንተ ጋር ማውራት ምናምን አልፈልግም እኔ ሚዲያ ነው ማውጣት ሚዲያ ላወጣት ፈልጋለሁ እኔ ምናምን አለች ማለት ነው ሚዲያ ስለወጣሻት ምናምን የሚመጣ ነገር የለም ነገር ግን እኔ ብርሽን አስገባልሻለሁ የቀሚስና የሽፎን ቆርጣለሁ ነው የምትልሽ እሷ አንቺ ደግሞ አትቆርጭም ነው የምትሉ በዚህ እኔ ደግሞ ላግባባችሁ ስለዚህ የልጅቷ ከመጣች ትምጣ ልጅቷ ግን እንዳትመጣ ደግሞ የሚያደርጋት ነገር ቪዲዮ አልክም ብላለች ልጅቱ ቪዲዮ ካላከች ደግሞ ቪዛ መውጣት አይችልም ስለዚህ እኔ ብሩን አስገባልሻለሁ ብሬ ይመለስልኝ ግዴታ ብሬ ይመለስልኝ ካልሽ ብርሽን እኔ አስገባልሻለሁ ከልጅቷ ጋር አትነጋገሩ ከኔ ጋር አውሪ አልኳት አይ እኔ ሚዲያ አወጣታለሁ ከዛ በኋላ በመቀበላት ትቀበላታለሁ አለች ከዛ አይ እንደዛ ከሆነ ሚዲያ አውጫትና እኔ ራሳችሁ ታውቁ አልኳት ስለዚህ እንደዚህ ብዬ ነው እሷ ጋር ያስረዳዋት የነበር ማለት ነው ስለዚህ 60 ሺህ ብር የላትም አልተባለም 60 ሺህ ብር አስገብታለች የራያ ቀሚስ የአንደኛውን ከፍላለች የአንደኛው ራያ ቀሚስና የሁለት ሽፎን ይቆረጥባታል የላው ቀሪው ብር ይግባላት ነው ያለኛ የላትም አልተባለም ብር ወደ አዛናው ጉዳይ ስንመጣ ደግሞ አዛናው 270 ሺህ ብር አው በአካውንት አስገብቷል 270 ሺህ ብር ያስገባው ግን ወደዚህ ሀገር በመጀመሪያ ያለ በምግብ ነበር ያለችው አንድ ይደላላ ነበርችና በምግብ ነበር ያለችው ልጅቱ ማለት ነው በምግብ ነው ያለችውና ልጅቱ በምግብ እሷ ደግሞ በምግብ አይ እኔ ስራው የለኝም ብላ ጠፋች ማለት ነው የለኝም ብላ ስጠፋ ግን አይ ችግር የለውም በቃ የለኝም ብላ ከጠፋች ብርህን እንመልስልህ ካልሆነ ብርህ ይመለስልህ እንደዚህ ብላለች ልጅቱ ያው የሚያሳያችሁ ማለት ነው ስለዚህ እንደዛ ስትል አይ ብርህ ይመለስልህ በቃ እንደዛ ከሆነ ብርህ ይመለስልህ እኔ ልጅቱ ጠፍታኛለች አልኩ አይ እንደዛማ እንዴት ትለኛለህ ይሄን ያህል ጊዜ እኮ ቆይቼ ከዚህ በኋላ እኮ ብዙ ነው የምምታታው ብዙ ወጭ አውጥቻለሁ ከዚህ አዲስ አበባ ላይ ብዙ ወጭ አውጥቻለሁ አለሱ ማለት ነው እንዴ እንደዛ ከሆነ እኮ ኮንስትራክሽን መስራት ትችላለህ ወይ አልኩት አይ ኮንስትራክሽንም አልችልም አለኝ ማለት ነው ኮንስትራክሽን ካልቻልክ እና እንዴት ነው የምትሆነው እዚህ ሀገር መጣ ኮንስትራክሽን ሙቀቱ አይቻልህም አልኩት አይ እንደዛማ አይቻለኝም አለ እና ታዲያ ብርህን ልመልስልህ አልኩት ብሩማ እንዴት ይመለሳል ይሄን ያህል ወጭ አውጥቼ ብሩ እንዴት ይመለሳል ሲለኝ አይ እንግዲያስ ብር እንዲመለስ ለምፈልግ እንጂ እዚህ መጥቶ መጨቃጨቅ ምናምን አልፈልግም አልኩት ከዛ በኋላ ቤት እንዳገኘው አላቅም ቪዛ የሚስበውን ዋና ቪዛ የሚስበውን ሰውዬ አገኘው ማለት ነው እሱ በስልክ አፈላልጉ ያንን ግን ቪዛ የሚስበውን ሰውዬ ሲያገኘው ችግር የለውም እኔ የስራዎችን አይነት እልክልሃለሁ ብሎ አለ ወይሱም ሁሉም ነገር አለኝ እኔ እልክላችኋለሁ ወይስ ችግር የለብኝም ከዛ የስራው እንትኑ ሲልክለት የስራ መደቦቹን ሲልክለት ችግር የለውም ከዚህ አንዱን መርጠላክልኛል እኔን ማለት ነው ከዛ ወደ አማርኛ ተረጎምኩና ላኩለት ለሱ ማለት ነው ወደ አማርኛ ተርጉሜለት ስልክለት ግን ኮንስትራክሽን ረዳትነት የሆነ በቃ ብዙ አይነት ነገሮች አሉ ልክላችኋለሁ አሁን ፖስት ለሳሪሙን ለመሲም ቢሆን ልክላችኋለሁ ችግር የለውም ወይ አንዴ እኔ ስልክ ይዤ ነበር አንዴ አሁን የኔ ጥያቄ መጀመሪያ እየጠረግን ነገሮችን ክሊር እያደረግን እዚህ ጋር ህዝቡ ቁጭ ብሎ እኔ ሱቅ አልገባውም ሳሪም ስራ ቁጭተን ነው ቁጭ ያልነው ኦኬ አሁን የኔ ጥያቄ ምን መሰለክ 60 ሺህ ብሩን ሽፎን ምናምን እንዳታስገቡ እዚህ ውስጥ እሺ ለቪዛ ተብሎ ሰው ልናመጣ ብላችሁ የተቀበላችሁት ብር ስለሆነ ድፍን 60 ሺህ ብሩን ታስገባላትና በቃ አንድ የሚውት አድርጉ ድፍን 60 ሺህ ብሩን ታስገቡ ታሪ አንቺ ጋር መሰለኝ ያስተጋባል
ድፍን 60 ሺህ ብሩን ታስገባላትና መፍትሄ የሚሆነው ያ ስለሆነ 60 ሺህ ብሩን ድፍኑን ታስገቡና ሽፎን የወሰደችው ልጅቷ የተበላሸ ልብስ ደግሞ ካለ ልጅቷን ገስት ላይ ደግሞ ጠርተን ስለ ሽፎን እናወራለን። አሁን ወሬያችን ስለ ከገጠር መጥቶ አዲስ አበባ ስላለችው ልጅ ነው። አንደኛ እሱ፣ ሁለተኛ ነገር ደግሞ ይሄ ልጅ ሜዲካል ሄዷል። እንትኑን ማሚ ልኬልሻለሁ የሜዲካል እንትን ነው። ይሄ ልጅ እናንተ ቪዛውን እንትን አላለችሁለትም። ስለዚህ ቢያንስ ይሄ ልጅ ንጹህ ገንዘብ እናንተ ጋር 130 ሺህ የኢትዮጵያ ብር አለው። አሁን በላካችሁልኝ ስታንዳርድ ስንሄድ 130 ሺህ የኢትዮጵያ ሀቅ አለው እናንተ ጋር 130 ሺህ ብር ትመልሱለታላችሁ። እሺ መሲ ችግር የለውም። የልጅቷን 60 ሺህ ብር እናስገባላት። አንደኛ ግን ልጅቱ ግን አዲስ አበባ አልመጣችም። ነገር ግን ምንድነው 60 ሺህ ብሩን እናስገባለን። ብር የሽፎኑና የቀሚሱን ብር ታስመልሽልናለሽ አንቺ ራስሽ ማለት ነው። ነገርኩህ እኮ የእናንተን ሀቅ እሱ ስለ ሽፎን ስለሆነ በሽፎን እናወራለን። ስለ ልብሱ እችኛዋ የቪዛ የተባለውን ብር ግን 60 ሺህ ብሩን ትመልሳላችሁ ለልጅቷ። በዚህ ተስማምተናል። አካውንት ልክላለሁ፣ አስገብተክ ደረሰኝ ትልካላችሁ። እንደዚህ መደማመጥ ካለ ችግር የለም። ይሄ ልጅ ደግሞ እግሬን ተመትቼ በጥይት ተመትቼ እያለክ ነው አይደለም? ስለዚህ ንጹህ እንትኑ ልኮልኛል። እናንተ እኮ ወይስ ልክልሻለሁ ችግር የለም ብሎኛል። በቮይስ አይደለም በመረጃ ነው የማምነው፣ በዶክሜንት ነው። አሁን ለምሳሌ መሲ ልጇ ያውራ። እሺ መሲ አንድ ጊዜ መሲ ጀምራለች። ቆይ ወንድሜ መሲ ጀምረሻላ። ይሄኛውን ደረሰኝ ተቀበይኝ። አንደኛ የመጣ አሁን ይሄኛውን 60 ሺህ ብር ድፍን መልስ ያልነው ደረሰኙን ተቀበይና ወደዚህ ነው የትኬት ምናምን ወጪ ስላላወጣች ልጅቷ እዚህ ሀገር ስላልገባች ድፍን ብሩ ይመለሳል። ስምክ ማን ነው? መሲ ጋር ያለኸው ልጅ ይቅርታ፣ ስምክ ማን ነው? አዛናው ነው ስሙ። አዛናው ነው። አዎ አዛናው ደግሞ የትኬቱን ብር ይቆርጡና ቪዛ ያሰራው በሌላ ስለሆነ በራሱ ሀቅ ስለሆነ ያኛውን ብር ታስገቡለታላችሁ። ኖ እኛ የሱን ብር አናስገባም፣ እውነት ለመነጋገር ማለት ነው። ምክንያቱም ቪዲዮ ወይስ ሁሉም ነገር አለና በቮይስ አይደለም በመረጃ ነው የምንሄደው። ቲጂ አንዴ ሌላው ራማ በመረጃ እኮ ነው የምልሽ። ቆይሽ ሌላው ራስ ወራኝ ልጁ ይሄ ያደረገው ልነግርሽ ነው። እቺ አሁን ያሳየሽ በፎቶ ደላላዋ ማለት ነው። አብረው ነው የሚሰሩ። አሁን ተገናኝተዋል። ውሸቱን አሁን ጠፍታለች ሚል አውቆ ነው። እኔ ከወጣሁ በኋላ ከቤቱ ተገናኝተዋል። እና ምን እንዳደረጉ ታውቂያለሽ? ሁለቶችም አብረው ነው የሚሰሩና የሆነ ልጅ ደላላ ነው ሀብት የሚባል በጣም ለሀቅ የሚኖር ያ ልጅ ነው ቪዛውን ያሳበልኝ። 3 ቪዛ ስቦ የዛ ልጅ ስልክ ሰው ከሄሩት ጋር ስንጨቃጨቅ ሰምቶ እንዴት እንደዚህ ምስጊን ልጅ እንዲያርጋት አንገላታለች ምናምን ብሎ ከጠገብ ያለ ሰው ስልኳን ሰርቆ የዛን ስልክ ሰጥቶኝ የዋናው ቪዛ የሚሰበው ስልክ ሳናግረው እንዲያርገው ክደውኛል እና ያለው አዲስ አበባ ነኝ ክደውኛል ቪዛ ሳብልኝ ብለው ካላልኩት የ3 ሰው ቪዛ የ4 ሰው ቪዛ ሰጠውኛል። ያንተ ቪዛ ግን እንዲ ብለዋል። የ3ቶች ይሰጣል እንደያሉ ነው እንዲ ነው ምናምን እየሰነገረው ያ ልጅ ራሱ ቀርቦ መናገር ይችላል። የልጁን ቪዛ ካልሳባችሁለት የ3ቱንም አልሰጣችሁም ሲላቸው በግዳጅ የተቀበላቸው እንጂ እኔን አንድ ይርቆጭ እሱ ልጁ ራሱን አላውቀውም። በጣም ካዲ ነው ክዶኛል። ሲጀምር አሁን እንግዳ ቪዲዮ ማትወጣ በቄ ቆይ አንዴ አሁን ወንድ ሚውታክ በቄ ሚውትን ፍታ እንዴ ከበቄ ጋር ላውራ ወይ በቄ ልጆች ሲመጡ እዚህ ሀገር 270 ሺህ ብር ነው ወንድማችን የከፈለው ማለት ነው። 270 ሺህ ብር ከፍሎ ቪዛ በነ አሜን ስር አፕሌታ ሜዲካል ድረስ ደርሷል ብላ እንትን ልካልኛለች። ስለዚህ ያንን ብር እስከ ሜዲካሉ ድረስ እንትን ብላ ቢያንስ እኔ አሁን ስደምረው 130 ሺህ ጥሬ ሀቅ ነው ምልክ የልጁ ጥሬ ሀቅ 130 ሺህ ብር አለባቸው። መሲ ሙሉ ለሙሉ ካልጨረሰ ሊኖር ይችላል። ምክንያቱም ሂሳብ ይሰራል። እያንዳንዱ ነገር የወጣ ሂሳብ ተሰርቶ ነው የትኬቱ ምናምን ተደምሮ ልጁ ቪዛው ያሰራው በሌላ ነው። እሱ አይደለችም ቪዛውን የሰራችለት። ሲጀመር ደግሞ እሷን አይመለከታትም። ይሄ ስለሱ ቪዛ ምንም ነገር የሚመለከታት ነገር የለም። ምክንያቱም ልጁ በራሱ ብር ተበዳድሮ ነው ሌላ ቦታ ይሄ ሰውዬ ጋር ያሰራው 500 ድራም ብቻ ነው አሰርታችሁ አይዲውን ብትሰጡት ኖሮ ምንም አይነት የምትመልሱት ሀቅ የለም። ሀቃችሁ ነው። አሜን ዲዛይን ይኖራል። መሲ አሁን እዚህ ጋር ራሱ ተሳስተሻል። መሲ አልተረዳሽም ማለት ነው። ልጁ ተበድሮ ነው 270 ሺህ ከፍሎ ድጋሚ እኮ ተበድሮ ነው የከፈለ በድራም እሱን እኮ ነው ምልክ። ነገር ግን መጀመሪያ እሷ አፕላይ አድርጋላታለች። አፕላይ ብታደርግም እኮ መሲ አልከፈለችም። ብር ከፍሎ ነው እሱ እኮ ነው ብሩን የከፈለው። መሲ አልገባሽም እንዴ? ከ270 ብሩ ላይ እኮ አይደለም ከ270 ሺህ ብሩ ላይ እኮ አይደለም አይዶ እየተሰራ በግሉ ከሆነ የትኬት ብር ብቻ ትቆርጡና ሀቁን ትመልሳላችሁ።
አይውልስ መሲ አንደኛ እኔንም አዳምጡ አንዴ ቀጥል። የመጣበትን ስራ እኮ አልፈልግም ስላለ ነው ወደ ሌላ እሱ በራሱ ብር መብቱ ነው ህጋዊ መብቱ ነው አልፈልግም። እኔ ለምሳሌ ቆይ ሳራ ጋር ከተቀጠርኩኝ የሳራ ሽሮና በርበሬ መሸጥ እያስነጠሰኝ ነው ብዬ ካስቸገ እንትን አልተስማማኝም። በርበሬው እያስነጠሰኝ ስራውን ሞከረው ስራውን እኮ አልሄድም ጭራሽ አልሄድም እኮ ነው ያለ ቤት ነው የሚያጠግም መሲ ቆይ አንዴ ይኸውልህ፣ አንደኛ ስራው ይሄ ልጅ እግሬን ተመትቻለሁ ብሏል። ስለዚህ አልፈልግም ማለት መብቱ ነው። ያሰራችሁት ላይ የትኬታችሁን ትቆርጣላችሁ፣ ለልጁ ገንዘቡን ትመልሳላችሁ። በዚህ እንዝጋው። አይ በዚህ አንዘጋውም። ኦኬ በዚህ ደግሞ ማንዘጋ ከሆነ 60 ሺህ ብሩን ታስገቡና እዛ ኢትዮጵያ አካውንት የገባበት ሰው ተይዞ ብሩን ይመልሳል። በዚህ እንስማማ። አዎ የ60 ሺህ ብሯ ችግር የለውም ይገባላል። ኦኬ ስለዚህ ለሱን ቀድቦች አስመልሰዋል። 60 ሺህ ብሩን አስገባና ደረሰኝ ላክላት የ60 ሺህ ብሩ ከዛ ወደ ልጅ ደግሞ ቆያል። የዚህኛውን ልጅ እዛ ብሩ የገባበት ሰውዬ ተጠርቶ ወደሱ ይመለሳል። አንደኛ እሱ ችግር የለውም። እኛ እንኳን ይሄ 42 ሚሊዮን ብር በአንድ ጀንበር የመለሱ ናቸው። ሚዲያ ላይ መጥቶ አንሰጥም ብለው ባፍጢማችሁ ሲያዙ መልሷል። እሱን ተመልሱታላችሁ። አሜን ዲዛይን ችግር የለም። በተግባር እናየዋለን። አሁን ስለ እቁቧ ልጅ እናውራ። ስለ ሀሊመት ጥሩ ቀጥይ። እኔ ስለሷ ማውቀው ነገር የለኝም። ስለሷ አሜን ታውራ። ተረጋግተሽ አውሪ ስለሷ። መቼ ነው ብሩን የምትሰጪው? ሰጣለሁ ብለሻል። መቼ ነው ብሩን የምትሰጪው? ብዙ ስለሆነ እየሰራው ከፍላለሁ ብላለች እሷን። ኦኬ ከመቼ ጀምሮ ነው እየሰራች የምትከፍለው? የሐዋላ ብር ነው የቁብ ብር አይደለም እያለች ነው። እኮ የሐዋላ ብር አስገባልሻለሁ ብላ ሳታስገባላት እየሰራው ከፍላለሁ የምትል ከሆነ ይጻጻፋሉ፣ ወረቀት ይፈርማሉ። በየወሩ ምን እንደምትሰጥ ውል ያፈራረማቸዋል። በዛ ላይ ደግሞ እንደሰማሽው የሐዋላ ብር ነው። መሲ በደንብ አዳምጪ። እሱንም ሪካርዱ ስላለ ችግር የለም ግን ማለት ነው። አሁን አሜን አንደኛ ኢትዮጵያ ሳሪ ሚውት አድርጊ። ኢትዮጵያ ያሉት ቤተሰቦቻችሁ ሳሪ ሚውት አድርጊ። እንደ ቀበሌ ሊቀመንበር ተንጫጫ ቤትሽ። አሁን ተረጋጋሁኝ ታውቃላችሁ። እግዚአብሔር ይመስገን። አሁን አሜን ምን አለ መሰለክ ወንድም፣ እኔ ካንተ ጋር ነው የማወራው። በተአምር ከሷ ጋር አላወራም። ለምን ከሷ ጋር ልንስማማ አልቻልንም? አሁን ቀላሉ ምን አንድ ደላላለች አስገቢልኝ ከይቅርታ ጋር ያዛነን ጉዳይ መፍታት እፈልጋለሁ። አስገቢልኝ ከይቅርታ ጋር ይሄው ከታችና አስገቢልኝ ያስፈልጋል። እሺ ማናት? ሰሚራ አይታለሽ? ሰሚራ ወይዘሮ ሰሚራ ነግቢ ናይ ሰሚራ ሚዩት አድርግና አዛናው ቆይ ሚዩት አድርግ ሰሚራ። እሷም ሰው ታንጣ ጋይስ፣ እሷም ሰው ታንጣ። ይሄን አካውንቲንግ ፎሎ አድርጉት እስቲ። ያኛ አካውንት ተዘግቶብኝ አሎ ሰሚራ አንድ ጻፈችልሽ። የት አልጻፈችም ሰሚራ? እስቲ የባንክ አካውንት የሚለው ነው። አይ አይደለም ሰሚራ ወይ ያዘነን ጉዳይ ያዘችው። እኔ ቃል በቃል ነው የምነግርሽ። ማውሸትም አልፈልግም መዝረክረክም አልፈልግም። ቃል በቃል ኦኬ ሰሚራ ኦኬ ቆይ ወዴት ነው አስተካክለው? እሺ በመጀመሪያ ደረጃ በቪዲዮ ውጪ ሰሚራ፣ በቪዲዮ ውጪ። በሌላ አካውንት ነው የመጣችሁ፣ በፌክ አካውንት። ማንም ደግሞ የተዝረከረከ የለም። የተዝረከረከው ማን እንደሆነ መድኃኒዓለም ያያችሁ ስለሆነ ስለመዝረከረካችሁ እናወራለን። መሲ ቆይ በቪዲዮ ውጪ ሰሚራ። እኛ ቪዲዮ ነው ኦኬ 1000 እናስሞላልሻለን። ምንም ችግር የለም ጋይስ ጎ ሄድ። 1000 ሞላላት። 1000 በሞላ አካውንት ትምጣ። መሲ ታይ ቆይ ተምንቸኛው ልናያት አይደል እንዴ? በዚህ ውስጥ ምን ችግር አለው? በዛው ኦኬ ቦይ አንዴ ጠብቂ ማሪ ቆይ የ1000 ካልሞላ ስለማያስወጣሽ 1000 ሙሉ ጋይስ። እሺ ያለሽ እሺ 1000 ሙሉ ጋይስ፣ ችግር የለም በምንም ይውጡ። ዋናው ቁም ነገር ብቻ እናያቸው ጋይስ። ሌትስ ጎ 1000 ጎበዞች። አዎ እየተያየን ነው በመረጃ በማስረጃ። ከሞላ መክፈት ይችላል። ኦኬ እኮ እሺ ትክፈትና እንየው በቃ። እንደ እናንተ የተባረካችሁ የተማራችሁ የተቀደሳችሁ እናነሳዋለን። እሺ ችግር የለም። እኛ ደጎች ነን። በመጥፎ መንገድ የሚያውንን እኛ ደጉን እናሳያቸው። ችግር የለብንም። እኛ እኮ ደጎች ነን። ሰው ስላለን አይደለም፣ ተሰሚነት ስላለን አይደለም። 52 ቁጥር እጅሽ ላይ ነው። እኔ ነው አሁን ያስገባኛል ሳሪ
ውጭና ሰሚራ ተመልሰሽ ነይ። ውጭና ሀቢባ ቤት ደርሰሽ ተመልሰሽ ነይ። ሀቢባ ቤት አዎ ማለት ሀቢባ ቤት ስልሽ ወደዛ ወደዚህ ብለሽ ቲክቶክን ዞር ብለሽ አይተሽ ተመልሰሽ ነይ። ቢኮዝ እንትን እንዲላት እንዲከፍትላት ማለት ነው። ለምን እንደ ሳሪዬ ግን ለምን እንደዛ እንዳልኩኝ ታውቂያለሽ? አይ ሳሪ ቤትሽ በጣም የሚረብሸው ሚውት ስታርጊ ለምን እንደዛ እንዳልኩ ግን ተረዱኝ። አብዛኛውን ጊዜ አሁን ለምሳሌ የምሰጠው ሩቅ አልሄድም። እንግዲህ ኤምኬ መሲን ደፍሯል ተብሎ ተከሶ በቶ ኤምኬ እኔ የተደፈርኩት 300 ሰው ፎሎ ያረገኝና ኤምኬ ደፋሪው 1300 ሰው ፎሎ ያረጋል። ይሄ ነገር መቆም አለበት። ገባሽ? ለዛ ነው እኔ ፎሎ አታድርጉ ተከሳሾችን ፎሎ አናደርግም ያልኩት ቅድም። ለዛ ነው መቺ ሰሙናል መሲሻ። እስቲ እንግዲህ ተመልከች። እሺ ግቢ። የታለሽ ሰሚራ ውዴ? ሰሚራ ግቢ በይና እንትን በይ እስቲ እንያት። እኔ እያስተጋባ ነው አላችሁ። እዩት ሰሚራ የት ነሽ? እስቲ ነይ። አሁን ቪዲዮ መክፈት ትችያለሽ ብዬ አስባለሁ። አይሰሙኝም። እኔ ምን ላድርግ? እስቲ ሰሚራ ትችያለሽ? ኦኬ ሳሪ በትልቁ አድርጊ። ኦኬ ግን ቪዲዮ መክፈት አትችይም ነው የሚያሳየው። ለምን ያለኝ ሳሪ ለምን ሞልታለች? ጋይስ አልታይም። ሳሪ ጋይስ ሞልታለች? አልሞላም። ስንት ይቀር? 33 እኮ ናት ሳሪ 33 ፎሎወርስ እኮ ነው። ላ ገና ነው። ዛሬ ሁሉሽ አሁን 500 ሰው ነው ፎሎ ያረጋል። 540 እሺ ቀጥሎ። ታዲያ ጋይስ ምን ትላለሽ? የቪዲዮ እንትን አንቺ ላኪላት ላይክ ልኬላታለሁ። አይከፍትም። ስልክላት አይከፍትም። ታዲያ ምን ችግር አለ? 7000 ሰው ከ300 ተቀምጦ 1000 ሰው ፎሎ አርጉና እናስከፍት እንጂ ጋይስ። እንዴ ሳሪ 1000 አለች ልጅቷ 1000 ስንት ነው ገብታለች እንዴ? ኤምኬ ያልተረዳችሁት እኮ አሁን 1300 ሰው ማለት ግማሹ ነው የሚቆጥረው። 600 ሰው ነው ፎሎ ያረጋት። 2500 ፎሎ ስታረጓት 1000 ይሆናል። ጋይስ ፎሎ አርጉ። ከዛ መጨረሻ ላይ እናነሳዋለን። እንሄድበታለን። ችግር የለም ውዴ አታስቢ። ያላ አሁን ስንት ገባች? ሲሞላ ሞላ በሉ ቤተሰብ። አዎ እና እንኳን የነሱን ቀርቶ የወልደ ጊዮርጊስን እናነሳ የለ ጋይስ። ያላ እሺ ሞላ ሲሞላ ሞላ በሉ። አሁን ያስገባኛል። እስቲ ቆይ ውዴ ገና ነሽ። ቆይ አንድ ጊዜ አሁንም ወጥተሽ እና ሀቢባ ቤት ደርሰሽ ጉቺ 852 ናት። ቆይ ገና ያላ አድርጉ 848 ቶሎ አርጉ 848 እስቲ ቀጥሉ። አልሞላም። ታዲያ እንዲሞላ አርጓ ጋይስ። አልሞላም። ፎሎ አርጓት አርጉ እንጂ ቤተሰብ። እንዴ ለመረጃማ ለማስረጃ ስትፈለጉ ፈጠን በሉ እንጂ ፈጠን። ወይዬ ወይ ችግር የለውም። አንቺ ያለሽበት ወይ መሲ ያለሽበት እኔ ልምጣ በቪዲዮ እኔ ገብቼ እንወራለን። ችግር የለም ማሬ። እኔ ያልበላው ስለሆነ ችግር የለብኝም ማሬ። ሞልቷል። ታወጫለሽ። ሞልቷል ውዴ። ነይ ውረጃው። ሞልቷል ጋይስ። እሺ ውረጂና ተመልሰሽ ነይ ፎዚ። የምን መንከልከል ነው? በቄ ዋትስአፕን ቼክ አድርግ በእናትህ። በቄ እሺ ሞልቷል ጋይስ። እኔንም ፎሎ አድርጉ። እኔ ወንጀለኛ መስሎሽ ነው ፎሎ ማድረግ። ሁለተኛ አካውንት ነው። ፎሎ አድርጉት ወይ እሺ። መሲ ዋርኒንግ ሰጠሽ እኮ ውዴ። ዋርኒንግ ሰጠሽ መሲ። እኔ ላላላ መሲ ይችኛዋ ማሬዋ መሲ ማን መሲ ልጁን ያመጣችው ምን አውቃለሁ። ዋርኒንግ ሰጣት። ሰሚራ የት ነሽ? ወዳችሁ ነው? እኔንማ በግዴታ ነው ፎሎ የምታረጉት። አርጉ የላ ጋይስ ቶሎ በሉ። ማርያም ዋርኒንግ ሰጣት። የት አለሽ? ሶፊ ነሽ ስምሽ? የት ነሽ? ሰሚራ ገባሽ? እሺ ተስበሽ። ኦኬ ለምንድን ነው የማይከፍተው ጋይስ? ሳሪ አይከፍትም ማሬ። ለምን ማባሪ ትምጣ? ኖ ፌስቡክ ደርሳ ትምጣ። ወደ ፌስቡክ ማሬ። ሳሪ ወላሂ አይከፍትም። ለማሬ ይከፍታል። ለምን አይከፍትም እንዴ? ቪዲዮማ ይከፍታል። የሁሉም ሰው ይከፍታል እንዴ? ፕራይቬት ነው። ፕራይቬትሽን ክፈቺ። ፕራይቬት የሚባል የለም ለካሜራ እኮ ጋይስ። ክፈቺ ሰሚራ እስቲ ክፈቺ። ታያለው
አትታይም። እንደገና ክፈች። ልኬላት ጭራሽ የለም እንትን አይልም። ክፈች ሰሚራ። ሴቲንግ ላይ ገብተሽ ካሜራሽ እኔ እየታገልኩ ነው። እሺ ሌላ ሰው አብሮሽ አለ? እኔ ማንም የለም ማለት ኦኬ። ዩቲዩብ ላይ ገብተሽ ነሽ። ኦኬ ሳሪ አዳምጪ ፍቅር። እኔ አጅማን 30 ደቂቃ ምናምን ይፈጅብኛል። አንቺ ጋር እመጣለሁ። በቪዲዮ ገባለሁ። ችግር የለውም ማሬ። አንቺማ ችግር የለብሽም። እኛ ግን ችግር አለብን። 30 ደቂቃ አንቺን ደግሞ ቁጭ ብለን እንጠብቅ። አንቺ ውጭና ማለት ነው ውጭና ፌስቡክ ገብተሽ ተመልሰሽ ነኝ፣ ወይም ደግሞ ሌላ አካውንት ካለሽ ንገሪኝ፣ ደግመን ፎሎ እናስደርጋለን። ችግር የለብንም እኛ ወይ ወጣማለው። እኔ በዛኛው አካውንቴ በሱ እስኪ ማይ ብለድ አማራ በሚለው በልጁ አካውንት አስገቢ በራሱ። አሁን ያኛው አካውንቴ መግባት አልችልም። ለ3 ቀን እንትን ብሎኛል፣ ሪሙቭ አድርጎኛል። ኦኬ አንድ ቁጥር ይጻፍ። ይሄው ሳሪ እየጻፈ ነው። ማይ ብለድ አማራ ነው። ሰላም ሚውት አድርግ ወንድሜ አንተ። እሺ የት አለሽ ሰሚራ? ፌስቡክ ኢትዮብ ገብተሽ መጣሽ ሰሚራ? ኢትዮብ ጋይስ ታባርጉ። ወሬው ለምን ይቀዘቅዛል? ወሬ ሳይሆን ይሄ ለእናንተ ትምህርት ነው። ለእናንተ ይህንን ነገር ወደፊት ማን ምን እንደሆነ እንድታቁበት ነው። እንደ ወሬ የሚመስላችሁ ሰዎች አደብ ግዙ። ወሬ አይደለም። አያችሁ፣ በየቦታው ብራችሁን እየተበዘበዛችሁ እየተበላችሁ ማንም መጫወቻ እያደረጋችሁ ገና 1 ቀን መጥቶ 2 ቀን መጥቶ የራሱን አስተካክሎ መኖሪያ ፍቃድ ሳያሰራ በእናንተ ብር በዛም ብዙ ነገር እንደሚሆን ነው መረዳት ያለባችሁ። እንደ ወሬ የሚመስላችሁ ሰዎች ደካማነታችሁን ነው የሚያሳየው። ከዚህ ነገር ትምህርት መውሰድ አለባችሁ። ሁሉም የራሱን ነገር የሚያሟላው በእናንተ ብር እንደሆነ በደንብ ይኸው ተመልከቱት። ህይወቱን የሚመራው ትዳሩን የሚይዘው ቤቱን የሚመራው እንደ ልቡኔ ቪዛ ላይ ብሎ አዳም የሚመጻደቅብሽ አንቺ በምትሰጪው ብር ነው። ደግሞ ሰጣችሁም ራሱ ማንም ሰው ከበር አይላችሁም፣ ሪስፔክት የላችሁም። አያችሁ፣ ሻጮች እንኳን ሆነ ለእናንተ ክብር የለንም። ምክንያቱም በቃ ትገዣለሽ፣ ትቀሻለሽ፣ ቀስመናለሽ ወደሽ ሳይሆን በግድሽ እየተባልሽ ነው የሚሸጥልሽ። የተቀደደ ልብስ ተሽጦላቸው መልሱ ሲባሉ እንኳን አንመልስም ብለው እንባ ዘራፍ የሚሉ ሰዎች ያሉባት ናት። ስለዚህ ተማሩ። ይሄ ትምህርት ነው የሚሆናችሁ። ከማን ጋር ጓደኝነት እንደምትፈጥሩ፣ የማንን ቤት እንደምታዩ፣ ከማን ጋር አብራችሁ እንደምትውሉ በደንብ ተማሩ። እሺ ሰሚራ፣ በዛው ቀረሽ? ዩቲዩብ ከፍተሽ እያየሽ ነው እንዴ? እስከዛ ድረስ ብሩ ደረሰኝ አይላክም። እሱም አንድ ስራ እኮ ነው። አሜን፣ ብሩ ላኩልን። ትክክል። እስከዛ ድረስ ይሄ ያልቃል እኮ ከስር። በጣም አሜን፣ ብሩ ላኩልን። እስከዛ የ60 ሺህ ብሩን ከዛ ልጅቷን እናመጣና ደግሞ የሽፎናችሁን እናደራድራለን። ችግር የለብንም። እኛ ለሀቅ ነው የምንቆመው። ማንም እንዲበደል አንፈልግም። ወይ ሰሚራ አይከፍትም። እንዴት ብለን ነው ታዲያ እንትን የምንለው ጋይስ? ኦኬ እሺ፣ እንደዚህ ማውራት ይቻላል። አውራሽ መሲ እኔ ነው መሲ አይደለም፣ መሲ ብርጅስቶን ወይ ሳሪ አልከፍትም አለ እያለች ነው። እኔ ደግሞ ቪዲዮ ሳላስከፍት ደስ አይለኝም። ስለዚህ ነይ ሱቅ እኔ ጋር ቪዲዮ አብረሽኝ ተከፍት። ከተደባደብንም እዛው እንግዲህ መደባደብ ነው። ችግር የለውም። ኦኬ በዋትስአፕ ልከሽልኝ በውስጥ ቁጥሬን ነይ። ዋትስአፕ ላይ የት ነሽ አንቺ? ቻርጃ ማሪ የት ነሽ አንቺ? ቻርጃማ ከሆንሽ ለመሲ ትቀርቢያለሽ። በ2 ደቂቃ ውስጥ ትደርሻለሽ። ኦኬ ታያሽ። እሺ እዛው አሜን ዲዛን ሰሚራ እስከምትሄድ ድረስ ከይቅርታ ጋር 60 ሺህ ብሩን ልታስገቡልን ትችላላችሁ። ያው መቼም እንግዲህ የጀመርነውን ነገር እየጨረስን ማለት ነው። ሞባይል ባንኪንግ አላችሁ፣ ከሌላችሁም ልካችሁ አስገቡልን። ምክንያቱም ቅልቦችም አሁን እንትን እየሰጠኝ ነው። ከፈለጋችሁ ደውሉልኝ እያለ ስለሆነ ወንድማችሁ ጋር ወንድምሽ ጋር አሜን ተደውሎ ያው እንግዲህ የኛን የኢትዮጵያ ህይወት ታውቁታላችሁ። እነሱን ስጋት ውስጥ ከመክተት የተለየ ነገር ከማምጣት እኛ ሁላችሁንም ሚዛናዊ ሆነን ነው መፍረድ የምንችለው። ስለዚህ አስገቡልን።
ያሚን ባለቤት እየሰማኝ ነው ወንድሜ? እኛ ለጊዜው አካውንት ስለሌለን የተወሰነ ቀን ተስጠናና በቀን አስገባለሁ። ቀን የሚባል ነገር አለ ወንድሜ? ቀን አለ እንዴ? ቀንም አለመስጠት አካውንት የለም። እናንተ አካውንት የላችሁም። በድርሃም አምጡና ድርሃሙን አምጥታችሁ ስጡ ይለኔ። ቅርብ አይደላችሁ? ከዛ እኔ ላስገባላት እዚሁ አይኗ እያየ አስገባለሁ። ስንት ድርሃም ነው የሚሆነው ጋይስ? ስንት ድርሃም ነው የሚሆነው ንገሩ። በድርሃም ይስጡ። ምክንያቱም እኛ የምንፈልገው ሰላም ነው። ሰላም ደግሞ ከሁላችሁም ጋር ሰላም እንድንሆን እንፈልጋለን። አሚንን ያጠፋነውን ስሟን ማስተካከል እንፈልጋለን። ለምን ልጅ አላት ሽጣ ሰርታ እንድትበላ እንፈልጋለን። እኛም ጥፋታችን ከሆነ ይቅርታ እንጠይቃለን ለጥፋታችን። ምክንያቱም እኛ የሚዲያ ሰው ስለሆነ ማንንም መዘለፍ አንችልም፣ ለማንም ጋር መነጋገር አንችልም። ዛት ሚንስ እናንተም ጥፋታችሁን አርማችሁ እኛም ጥፋታችንን አርመን ነገ ጥሩ ነገር ሰርታችሁ እንድትበሉ ማድረግ ስለምንፈልግ ነው። ስለዚህ 1600 ነው የሚመጣው። ንገሩ። አሁን ባለው ምንዛሬ 42 ነው። እሺ 1600 ሲባዛ በ42 67000 ነው። ላ ስንት ነው የሚመጣው? 1428 ኦኬ 1428 ሲባዛ በ42 59000 ምናምን ኢትስ ኦኬ 1430 ድርሃም 1430 ሲባዛ በ42 1430 ጋይስ ላ 1430 60000 60 ብር ነው የሚመጣው። በቃ 1430 ተስማምተናል። ያሚን ባለቤት እሺ፣ ግን የተወሰነ ቀን እንድሰጠን እንፈልጋለን። ምክንያቱም አሁን ላይ ብዙ ነገር ተከፍለናል በሰሞኑና ወንድሜ አንድ ነገር ልንገርህ። አንድ ሰው ሲቸገር፣ አንድ ሰው ሲያጣ፣ አንድ ሰው ችግር ውስጥ ሲሆን ጊዜም አያስፈልገውም። ጊዜማ ቢሰጣችሁ ኖሮማ ወደ ሚዲያ አትመጡም ነበረ። ስለዚህ አሁን አንተ ምንድን ያልከው ኢትዮጵያ ማስገባት አንችልም ብላችኋል። ባለቤትም እንደምትሰራ በቂ ብር እንዳላት ተናግራለች። ዛት ሚንስ 1600 ብር ለእናንተ 1400 ብር ምንም ነው ማርያምን። ስለዚህ መቼም ከኛ በላይ ደግሞ ፈጣሪ ስለሚፈርድ ይሄን 1400 ብር አምጥታችሁ አሁን ስጧት። የእናንተ ገንዘብ አይደለ፣ ሀቃችሁ አይደለ፣ እየሰራችሁ ነው። ስለዚህ ለምን ሰሞኑን እንጠብቅኛስ? ለምን ሰሞኑን ተመልሰን አጀንዳ እናድርግ? ለምንስ? ስለዚህ የአንድ ቀን ስራዬ ነው ብላ የለ ባለቤት 1400 ብር ስጡን። የምር እንደዚህ ሰጣ ገባ አያስፈልግም። እሷንም ማርያምን ወንድሟ በማያውቀው ነገር ለምን ችግር ውስጥ ታስገባዋለች? እመቤቴን በጣም ከባድ ነው። የኢትዮጵያን ነገር ታውቁታላችሁ። ስለዚህ ከእንደዚህ አይነት ችግር ውጡ። ስለዚህ አሁን እዚህ 1400 ብር እናንተ አታችሁ ነው ስጡን። ሲጀመር ብር ምንም አልወጣም። እንሰጣለን፣ ችግር የለውም። በሰሞኑ እንሰጣለን። አቤት ችግር የለውም፣ እንሰጣታለን። አንድ ሳምንት ትታገሰና እንሰጣታለን። የምን አንድ ሳምንት ወንድሜ? አንድ ሳምንት ለመታገስ እዚህ ሙሉ ቀን ቁጭ ብለን እንውላለን እንዴ? አንተ ኑሮህን እየኖርክ አይደለ እንዴ ያለው? ወደ ሀገሯ ትመለስበት። ትክክል። ስለዚህ ብር ደግሞ የአንድ ቀን ስራቸው ነው እና እንዴ እናንተ እየሰራችሁ ነው። ስራ አለን ብላችኋል፣ ሰክሰስፉል ነን ብላችኋል። ዛት ሚንስ በቃ መስጠትም አለባችሁ። አንድ ሳምንት ተመልሶ ጭቅጭቅ አይገባም። 1400 ብር ምንም ነው ከምትሰሩት አንፃር ከይቅርታ ጋር። ስለዚህ ስጡ። የሰው ሀቅ ጋር እያወራ ነበር። ምንድነው ቀንስኩኝ የሚል 60 ሺህ ብር ነው ላቀን የለም። በኢትዮጵያ ብር ማስገባት አንችልም አሉ። እኔ ደግሞ አምጦኝ እዚህ ጋር ስጡኝ አልኳቸው። 60 ሺህ ብር ነው በኢትዮጵያ የለንም የሚሉት። አዎ አሁን የለንም ሲሉ ካላስ በድርሃም አምጡ አልኳቸው። በድርሃም ያምጡ፣ በድርሃም ያምጡ። አንደኛ ሁለተኛ ደግሞ የዚህ ልጅንም እንትን ይበሉ። እሱማ አሁን ሰሚራ እኮ ወደ አንቺ እየመጣች ያለችው ለልጁ ነው። አሁን መጀመሪያ የያን 1400 ብር ይስጡ። ቶሎ በሉ በማርያም አልሰራንም ፕሊዝ። ሰሚራ ቪዲዮ ከፈተልሽ ውዴ፣ አስተካከልሽ የኔ ቆንጆ። አንቺ መልካም ሰው፣ አንቺ ትሁት ሰው። እስቲ ነይ ስጡን።
የሃሊመትንም ደግሞ አጠቃላይ ስንት ሺህ ድርሃም ነበረ? ሰሚራ ውዴ የማቲን ስልክ ስጭኝ። እኔ እዛ ስደርስ በቪዲዮ እወጣላችኋለሁ። የበላው ስለሌለኝ የሸናውበት ስለሌለኝ ስለማላፈር እኔ እመጣልሻለሁ በቪዲዮ። ስልኳን ስጭኝ ሰሚራ። መሲ ፎሎ አድርጊያትና ስጭ ስልክሽን አድራሻሽ። የለም ውዷ እዚህ ላይ የለም። አንዴ ስጭኝ ቃል በቃል እዚህኛው ይሄ አዲስ አካውንቴ ነው። ፎሎ አድርጊኝ። እኔ ፎሎ አላረኩሽም። አንቺ ፎሎ አድርጊኝ አንዴ። ፎሎ አድርጊኝ። ችግር የለም። ቁጥርሽን ስጭኝ ማለት ፎሎ አድርጊኝና ቁጥሬ ልላክልሽ። ሀድር አጥር ነው ያልሽኝ? ሻትር ሀደር ነው ያለችው። አረብኛ ነው አጥር ያለችው ይመስለኝ። እሺ አሚን 60,000 ብር አፍጥኑ። የአሚን ባለቤት እኛ አንተ ወንድ ነህ፣ እርጋታ አለ። እኛ ሴቶች ለነገር እንቸኩላለን፣ በጣም እንንቀለቀላለን፣ እንሳደባለን። በዛ ላይ ባለቤት ከፍ ዘቅ አርጋ ሰድባኛለች። እሱን ደግሞ አንተ ትሄድበታለህ፣ ሚስትን የምታስተካክለው። ሁለተኛ ደግሞ ጁክ አንደበቷ ያለው አልችላለች ሙሉ ሪከርድ ይወጣል። እንደዛ ያንን ደግሞ እንሄድበታለን። እኔ ባል ማቀው ሚስቱን ሲያረጋጋ ስለሆነ ምናልባት አንተ ይሄንን ነገር እንድታረጋጋ እነግርሃለሁ። ሲቀጥል ደግሞ በነገራችን ላይ አሚንና እኔ በእድሜም አንተናነስም። ባይዘወይ መቼም ካሜራ ላይ ስትወጡ ትንሹ ናችሁ የምትቀርቡት ነገር በጣም ያሳዝነኛል። በዛ ላይ ደግሞ ደስ የሚለው እድሜ ቁጥር ነው፣ ዋናው ምግባር ነው። ለሰው ልጅ በጣም ትንሹ ነው በጣም ክብር ያለው ሰው አለ። ቢኮዝ ከእድሜው አኳያ ሳይሆን ብልሃት ይፈልጋል። ስለዚህ እንደዚህ አይነት ነገሮችን ተገና አርጋችሁ ሰውን ለማሸማቀቅ የምትሞክሩት ነገር በጣም ያሳዝነኛል። በጣምም አፍርባችኋለሁ። እንደንትን አሚን እና እኔ ቁጭ ብለን መታየት እንችላለን። አያሳስብም። ምን እድሜ የሰው ብር ከመብላት የሰው ብር ከመውሰድ የሰው እድሜ ከመቁጠር የትኛው እንደዚህ አይነት ንግግሮች ምንም አይሰሙሽ። ፊልተር ያለፈ ማዲያት ፊታቸው ላይ ቁጭ ብሎ ማሪ ሲጀመር አይደለም እንዲሰሙ ነው። ይኸውልሽ ለመሰልሽ እኛ ለሴቶች ትምህርት ነው የምንሆነው፣ ለሰዎች ትምህርት ነው የምንሆነው። ትህትና ነው የሚቀድመው። መጀመሪያ እድሜ ቁጥር ነው። በጣም ጥቃቅን ህፃናቱ ነው አስተሳሰባቸው በጣም ቶፕ የሆነ እጅግ በጣም ቅልብ ያላቸው ሰዎች አሉ። እድሜያቸው የትየለሌ ሆነው ደግሞ ህፃን የሚጫወቱ አሉ። ምንም አስተሳሰባቸው የዘጉት ተብለናል እንደ ሳሪ ምንድነው ይወራል። ስለዚህ ምን መሰለህ አንተ ባለቤትህን አስተካክላት። አንድ ሁለተኛ ግን አሁን ስለ ብሩ እናውራ፣ ብሩን ስጡ። ከዛ ውጪ ግን የምር ነው የምልህ ወንድሟ ችግር ውስጥ ይገባል። ይሄንን እንግዲህ ከምናረገው ነገር ነው። ምክንያቱም የተወሰደው ብር የሀቅ ገንዘብ አይደለም፣ የእናንተ ብር አይደለም። ስለዚህ የወንድሟን ችግር ውስጥ ማስገባት የማትፈልግ አንድ እህት የሰውን ሀቅ ትመልሳለች። ነገ እንደዚህ ያደረጋችሁ ብላችሁ እንዳትጸጸቱ። አንደኛ እሱ ነው። ሁለተኛ የቆቡ ብር ስንት ብር ነበር? እዛ የሥራ ቦታ የቅሌት መዝገብ ላይ ነው መዝግቤ የነበርኩትኝና አሁን ቤት ነኝ ያለሁት። ስንት ድርሃም ነበረ? አሜን የቆቡ የሐዋላ ያልሽው ሀሊመት ስንት ነው? መንሲ ከይቅርታ ጋር አንድ የስልክሽን ስጭ። ፎሎ መለስኩልሽ። አንቺ አልተቀበልሽኝም። ስልክሽን ብቻ ስጪ ለኔ አሁን። ግን ሰሚራ 6000 ምናምን ሰው አለ እኔ ጋር ስትመጪ። እኔ ለመሰለሽ በተፈጥሮዬ በአካል በጣም የሆነ አክት አሳይተሽ ካወራሽ እንዳንደባደብ እኔ ጋር ስትመጪ የሆነ ባህሪ እንኳን ካለሽ ረስተሽው ነው። አክት ምንድነው? አክት ማለት የሆነ ሐረካት ካሳየሽ ልንደባደብ እንችላለን። ማሬ አዳምጪኝ። ሳሪም አለች ሁላችሁም አላችሁ 600 ምናምን ሰው አለ። የጠየቅሽ ለተጠየቅኩት ጥያቄ ልመልስልሽ ነው የመጣሁት። በቃ አሁን ቁጥሬን ልክልሻለሁ። ከዛ ውጪ የሚያገናኘን ነገር እሱ ራሱ መናገር ይችላል። እኔ ጋር ያስገባው ካለ እሰጥሻለሁ። ባንቺ ፊት ነው ከመምጣቴ በፊት ሳሪ መጠየቅ ትችያለሽ። እስቲል እኔ የበላው ብር ካለ ያው ጠይቂው ሳሪ ቃል በቃል። እሺ አንድ ጊዜ ወደዚህ ብቻ ፎቶ ራሱ የተሰጠው ሳሪ እኔና ሃይሚ ስለተጣላን ሌላ ሰውም ስላለ በጠረጴዛ ጉኝ እኔ መዋሸት አልችልም። እሺ ሳሪ ማብራት ታውቃለች። ለኛ ቆይ አንድ ጊዜ ልጁ ይሄንን 1460 ድርሃም እና አሜን ይስጡን ጋይስ። እኔ አይመለከተኝም እኮ አንቺን አይደለም ሰሚራ፣ አንቺ ውጪና ከመሲ ጋር ሂጂና ያንን ነገር እንጨርሳለን። አሁን እኛ እና አሜንን እያናገርን ያለ ነው
1460 ድርሃም ወይም ደግሞ 60 ሺህ ብሩን ያስገቡልን። ያለበለዛ ተጠቃሎ ሁላችሁም ነገራችሁ ሁሉ እዛው ኢትዮጵያ ወደ ገባበት ብር ይተላለፍላችኋል። 3 ሰዓት 4 ሰዓት በዚህ ጉዳይ መፍጨት የለብንም ጋይስ። እኛም ስራ እንስራ። እንዴታውን አንድ ስለዚህ ወንድሜ አንተ ነው እያናገርን ያለ ነው። ምክንያቱም አሜን አማታል ስለተባለ ስለዚህ ብሩ 60 ሺህ ብሩን እሺ አሁን ታስገባላታለህ አካውንት እንስጥህ። አይ ድራም ታመጣለች። ጥሩሽ ይኸው እዚህ ላይቭ ላይ ነኝ እየጠበቅን ነው። ቶሎ 5 ደቂቃ ነው ቤታችሁ ይመስለኛል ከኛ ቤት። ኦኬ በድርሃም ላንቺ ይስጥሽ እናመሰግናለን። የሐዋላው ስንት ነበር? ቆዩ አንዴ በድርሃም ስንት ነበረ? 10,000 የቁቡን እየከፈለች ነው። ተሰርቃ ኑራ እየሰራች እየከፈለች ነው። ኖ ይሄ የሐዋላው ስንት ብር ነበር አሁን የሚቀርባት አጠቃላይ? ሐዋላ ያለችን ብራን የቁብ ነው ኮዲ። ኦኬ እሺ ስንት ነበረ? አሁን ስንት ይቀርባታል? እኔ ስንት እንደሆነ አላውቅም። ብቻ ግን እየሰራች እየከፈለች እንደሆነ ነው የማውቀው። እሱ ኖ እስካሁን ለልጅቷ እኮ ቀነ ቀጠሮ ከሰጠችኝ እንኳን 2 ወር አለፈው። ሰጣት አታውቅም። ኖ እየሰራች እየከፈለች ነው። ሰጣት አታውቅም እንዴ? ከባለቤት ጋር እኮ ተነጋግሬያለሁ። ሰጣት እንደማታውቅ። እሺ በቃ እየሰራች ትከፍላለች። እኔ እየሰጠሻት እንደሆነ ነው የማውቀው። ሰጣ ለሐሊመት ተሰጥቷት አያውቅም። ቀድም የሐዋላ ብር ነው አላችሁ፣ አሁን ደግሞ የቁብ አረጋችሁት። እሺ አጠቃላይ ስንት ብር ነው የሚቀርባት? አሁን ጠይቃትና አንዴ አንተ በመልስ ንገረኝ። ኦኬ እሺ ቆይ ጠይቃት። አንዴ ጠይቃት። ሰጣችኋት አታውቁም ለሐሊመት? ብዙም አይተዋወቁም መሰለኝ እሷ የምታደርገው ነገር። እሺ አሜን ይሄው አለው እዚህ ጋር ባለቤቷ አንተ ናት። አሜን ልቧን ስላመማት እንትን ከምትል በፀሐይ በእንትን ከምትል እዚህ ያለው ኒው ላይቭ ላይ ነው። አንተ መተት ሰጠናለን፣ እናመሰግናለን። እኛ ደግሞ ትራንስፈር እናደርግላታለን። በዚህ ኢትዮጵያ አካውንት የለኝም ግን ያደርጉላታል። ችግር የለም። ግን ሳሪ እዚህ ጋር 6,000 ሰው አላችሁ። እኔ 2,000 ብር ነው የቀረ ያለች ነው። 2,000 ድርሃም በቃ እሱንም ታዲያ ለምን ዛሬ ሰጣችሁን አንገላገል? ማርያምን ትንሽ እኮ ነው 2,000። ጌታ ወንድሜ አረጋሽ ትሙት እንደውም ሰላም ከዛ ይቅርታን ጠይቃለን። ስራችሁ ይመለሳል። ከህዝብ ጋር ሰላም ይፈጠራል። እግዚአብሔርን በቃ የሷንም አጠቃላይ ማከለ ሰለሞንና እዚህ ጋር ያለው ልጅ ምን አልሽ? ሙኒቴ እዚህ ጋር ያለው ወጣቱ ልጅና ሰለሞንም አለ። እንሄዳለን። ወይዬ ታሪቴ 12,000 ብር ተሰርቄ 12,000 ብሩን የተወሰደባቸው ልጆች እየሰራው ነው የከፈልኩት። እየሰራው ማለት ነው። መሲ የዛሬ ወር እኔ ከሐኪም ቤት ስመጣ መሲ የዛሬ ወር እኛ ብሩ አሰጥተሽ መሲ የለብደት ይዛለብኝ 12,000 ድርሃም እኔ ቤት ተሰርቄ እኔ ለኔ ስለተቀበልኳቸው እኔ ስለሰጠኝ ከፍዬ ጨርሻለሁ። የቀረኝ 2,000 ድርሃም ነው። እሱን ደግሞ ሰርተን እንከፍላለን። 2 ወር አይደለም የዛሬ ወር ነው የመጣው። ኦኬ እኮ ምን እንደሆነ ታውቃላችሁ? እናንተ ሰላም እንድታገኙ ከሰው ገንዘብ ነፃ መሆን አለባችሁ። በቃ ነፃ። አሁን የሰው ገንዘብ አልበላንም። የኛን ስም ለሚያጠፉትም የኛን ስም ለማጠለፉትም አልሰደብኩትም። እኔ በጣም የምወድሽ እህቴ። ችግር የለም ማሬዋ፣ አናጠፋም፣ አናጠለሽም። እኛ ታዋቂ ስለሆነ አይደለም። አንቺም ነገ ላይቭ ገፍተሽ ስትቆሚ 1,000 ቲም 2,000 ቲም 1,000 ፎንም የምትሸጪው ሰላማዊ ሰው ስትሆኚ የተረጋጋሽ ሰው ስትሆኚ ብቻና ብቻ ነው። ያለበለዛ ሰዎችን በእንደዚህ አይነት መንገድ የምትታይ ከሆነ ኔቨር ኤቨር ሰርተሽ ልትይ አትችይም። እንኳን የሰው ገንዘብ አይደለም። አሁን ለኔ ምን እያሉ ይመሰለሽ? እቃ እያሸሹ ነው እነሱ በፖሊስ ይያዙ ብለው ብዙ ሰው ቦይስ አድርገውልኛል ማለት ነው። እኔ ለመስሚን ተግባባን። ይኸውልሽ ዜጎቻችንን መጉዳት አንፈልግም። ዜጎቹን መጉዳት ከማይፈልጉት የመጀመሪያ እኛ ነን። እናንተን እኮ እየረዳን ነው ጋይስ። እናንተን እኮ እኛ ሄልፕ እያደረግን ነው። ሲጀመር እንደዚህ አይነት ችግር ውስጥ እኛ አንገባም። ምክንያቱም እናንተ ሰርታችሁ እንድትኖሩ እንፈልጋለን። ነገር ግን እናንተ እንደዚህ አይነት ነገር አምጥተን ጥያቄ ስንጠይቃችሁ በአግባብ መልስ የማሰጡን ከሆነ የህግ የበላይነት እንዲከበር እናረጋለን። በቃ ምንም ማድረግ አንችልም። ስለዚህ ቅድም ጀምሮ እኮ አንቺ በዛ ነገር ባይኬድ ኖሮ አዎ ብር አለ ይሄ ነገር ነው በቃ መግደል ይችላል። እኔ ስገባ እናትሽ አፈር ትብላለሽ ብላ ስትለኝ እኔ ዘልዬ ወጣሁኝ። አንቺ ሙልጭ አርገሽ ተሳድበሻል ማሬ። በቃ
ስለዚህ እኛ በጣም በሚገርመው ሁኔታ ከማንም ጋር ጸብ የለንም። እኔ ለመጣላችሁ ትናንትና መሲ ልጅቷ ብር ተበላብኝ ስትልሽ እኮ መሲ ልጅቷ ብር ሲበላባት የኔ ስዘቀዝቅ ልካልሻለሁ ያልኳት አላከችልኝ ማለት ነው። አንተታል ይቅርታ እናስጠይቃለን፣ ችግር የለም። አሁን ባለቤትሽ እየመጣ ነው። አሚን እየመጣ ነው። እሺ እናመሰግናለን። እሺ ሰሚራ እየመጣች ነው። መሲ ሰሚራ እየመጣች ነው። እኔ ልምጣ ሳሪ አንቺ ጋር ምን ባለቤት እኔ ብሩን ይዤልሽ ልምጣና ከዛ በዛው ሙሉ መረጃን ደግሞ በአካል እኔ ያሳይሻለሁ። እርግጠኛ ነኝ የምትጨርሱት ስሚኝ፣ አዳምጪኝ። አሜን። የምትጨርሱት ጉዳያችሁን መረጃ ምናምን የምትሰጣጡት እኔ ከመሲ ጋር ነው። ምክንያቱም ጉዳዩን የያዘችው መሲ ናት። ለእኔ የምታመጡት ብርና ብር ብቻ ነው። ምንም መረጃ ማስረጃ ያስፈ በአካል መጣሽ አልመጣሽም ኖ ወይ ትርጉም የለውም። ምክንያቱም እዚሁ ጋር ህዝብ እያየ ነው። አሁን የሚመጣው 60 ሺህ ብሩና የሃሊመትን ነው። አሜን። እና ታዲያ የ60 ሺህ ብሩ ነው። አዎ የ60 ሺህ ብሩና የሐዋላውን ደግሞ 2000 ድርሃሙን ነው። አላቅም ስለ ሐዋላ አላወራችሁም። ሐዋላ አይደለም ሐዋላ ነው። አዎ ሐዋላ ነው። እኔ እየሰራው እየከፈልኩ ነው። 12000 ድርሃም ባንዴ ተደፊ የሚለኝ የለም። ቤቴ ውስጥ ነው የሰረቁኝ። ቤቱን ኦልሬዲ ለቅቄ ወጥቻለሁ። ከቤቴ ውስጥ ነው የሰረቁኝ። ቤቴ በጣም ጠባብ ስለነበረች 24 ሰዓት እየሰራው ሰረቁኝ። ሲሰርቁኝ ግን እየሰራው ነው የከፈልኩት። የከፈልኳቸው ልጆችም እግዚአብሔር ይስጥሽ ተባረኪ ብለውኝ ተሰናብተናል። የሃለሚትን ደግሞ ሰርተ ነው ባንዴ የምንደፋበት የለም። የሃሊመት ስንት ብር ይቀርብሻል? 2000 ብር ይቀርብኛል እኮ ዛሬ ሰተሻት ተገላገይ እኮ ነው። የለኝም ዛሬ እኔ ልብስ ተይዞብኝ እኔ ከሐኪም ቤት ስወጣ ልብስ ተይዞብኝ ራሱ ልብሱ የተመጣው ልብስ የተበላሸ ነው። ሰራተኛ ቀጥሬያለሁ ግን ልብሱ የተበላሸ ነው። ልብሱን ራሱ በዛ ጉዳይ ራሱ እየተጨቃጨቅኩ ነበረ። ስለዚህ የለኝም ዛሬ እማመጣ ለሳሪ የምንልክላት የልጅቷን ብር ብቻ ነው። የልጅቷን ብር ለሳሪ ስልክላት የሁለት ሽፎንና 2 የራያ ወስዳለች። አንዱ የተከፈለ ነው፣ አንዱ ያልተከፈለ ነው። እሱ እንድታስመልሽልኝ በይቅርታ አይደል? እሱን የምናደርገው እኮ ተነጋገርን ከባልተቤትሽ ጋር ወደ ኋላ እሱን ገስት ላይ አመጣታለሁ። ገስት ላይ ትመጣለች ልጅቷ። እንደገና ስለ ልብስ ሽያጭ ትወያያላችሁ ጋይስ። እሱን እኮ ተነጋግረን ባለቤትሽ ጋር እኮ ተስማምተናል። ባይዘው ጨርሰናል። ስለዚህ አሁን እኛ የምንፈልገው 60 ሺህ ብር ልጅቷ ያለ ሀቅ ተወስዶባታል። አንቺም አዎ ብለሻል፣ አምነናል። ይሄንን ደግሞ በኢትዮጵያ ብር ማስገባት ስላልቻላችሁ በድርሃም ታመጣላችሁ። እዚሁ አይናችን እያየ ብሩ ይገባል። አበቃ፣ ሌላ ጉዳይ የለም። ከዛ ውጪ መረጃና ማስረጃ የጠየቀቻችሁ መሲናት መረጃ አለኝ፣ በቂ ማስረጃ። አሁንም 60 ሺህ ብር መልሰሽ በቂ ማስረጃ አለኝ ካልሽ እንደገና መልሰን እናይና ከ60 ሺህ ብሩ ላይ የሚገባሽን ብር እንመልሳለን። ሁለተኛ ደግሞ ስምሽን አጥፍተን ከሆነ አንቺ እንዳሰሪ፣ እንዳሸጪ፣ እንዳለውጪ በውሸት ተሰሚነት አለ ብለንኛ እንደዚህ አይነት አሳድመንብሽ ከሆነ ያመጣነው ጉዳይ ትክክለኛ ኤቪደንስ የሌለው ከሆነ ደግሞ ወተንኛ ይቅርታ ጠይቀን ሁሉም ሰው ካለበት ነገር እንዲወጣ እናደርጋለን። ምንም ችግር የለብንም። ምክንያቱም እኛ ሌቦች አይደለንም፣ ከሌባ ጋር ተባባሪም አይደለንም። እኛ ለሀቅ ነው የምንቆመው። ለሀቅ ነው የምንቆመው ስንል ደግሞ በምክንያት ነው። አንቺ መረጃ ጠየቅን የለሽም፣ ልጅቷ መረጃ አላት። በህግ አካል ታየ ከኛ የበለጠ ተስፍሽ አየው። ስለዚህ ችግሩ ያለው እናንተ ጋር ነው። ስለዚህ ወንድምሽን ችግር ውስጥ አታስገቢ ነው የኔ ጥያቄ። ምክንያቱም ኢትዮጵያ ብር የምታስልኩ ሰዎች እዚህ ያለባችሁ ችግር ምንም አይነት ነገር ቢሆን አፈቱትን ብትሉ እንኳን ኢትዮጵያ ብር የገባበት አካውንት ላይ ችግራችሁ በደንብ ይታያል። ስለዚህ ከዚህ ነገር ተማሩ። ይሄ ነገር ደግሞ አሁን አይደለም የጀመረው። ጠይቋት መሲ። በየቀኑ አፍንጫችሁ ቤተሰቦቻችሁ እየተያዘ ብር የሚመለሰው በቀን ስንት ሰው እንደሆነ በሚሊዮን የሚቆጠር ሰው ነው፣ ከእናቶቻችሁ ከአባቶቻችሁ ጭምር። ዛት ሚንስ ተረጋጉ ጋይስ፣ ተረጋጉ። ወደ ልጁ ጉዳይማ ቆይ ልትመጣ እኮ ነው ሰሚራ እኮ እንትና ጋር ልትሄድ እኮ ነው የልጁ ጉዳይ ቤት። ሳሪ እኛ ሌቦች ብንሆን የሰው ገንዘብ ብንበላ ኑሮ እኛ ብር አናምንም። ገብቶሻል? እኔ እንደ ሐቄ ግን እኛ ሌቦች ስላልሆነ መሲም ጋር እኔ ሎኬሽን ልኬላታለሁ። እናንተ ዕቃ እያሸሸች ነው እያለች ይሄ ቦይስ እየላኩልኝ ነው። እኔ ልጁ እራሱ ልጁ እኛ ቤት የተላለ ልጅ እኛ ተረመው ልጅ ሙኒት ያለችው ምናልባት አሁን ዕቃ እያሸሸች ይሆናል ብላ እንደ ምሳሌ ነው እንጂ ያለችው አላልንም።
አላለም። ለምን አሸሻለሁ? እኔ እኮ ሌባ አይደለሁም። ለምን አሸሻለሁ? አዎ እንደዚህ ነው የሚባለው። አሁን አሚን አንቺ መልስሽ ምንድነው? እናንተ አላችሁ፣ እኔ ግን አላሸሸውም። ሌባ በቃ የሚባለው። እንደገና ልነግርሽ የምፈልገው የልጅቷም ሆነ ያዘነው ማስረጃ ስላለኝ እኔ መሲ ጋር መሄድ እፈልጋለሁ። መሲ ሎኬሽን ልክላት አልመጣችም። እኔ መሄድ እፈልጋለሁኝ። ሀቄ እንዲወጣልኝ እፈልጋለሁ። ልጄ ተዘዝቃብኛለች። እሺ ትሄጃለሽ። ከዛ በኋላ መሲ ጋር እሄዳለሁ። መሄድ እፈልጋለሁ በእርጋታ። ከስልክ ሄዳታል መሲ ጋር ልትጣላ መጀመሪያ ቆይ ይቺን አይቱ ሙኒቴ አለጣላም መሲ ጋር እየጨረስን ሰሚራት አይደለም ሙኒቴ ሰሚራት ሰሚራ ጋር እንጨርስ። ሰሚራ ስትመጣ እኮ ጉዳዩ ይፈታል። አሚንም መሄድ ላይ ይጠበቅባት ይችል ይሆናል። ጋይስ ሳሪ መረጃ እኮ ስልኬ ላይ ስላለ ነው። ስልኬ ላይ አለ ሙሉ የልጅቷም ስልኬ ላይ አለ፣ የልጅ ያዘነውም ስልኬ ላይ አለ። ስራችንን እንጠይቅሽ ያውልሽ ማሬዋ። አሁን እኮ ስለ ልጁ ጉዳይ ስላዘነው ጉዳይ ሰሚራ ትግባልኝ አልሽ። ሰሚራ ደግሞ በእንትን መውጣት ስላልቻለች መሲ ጋር ሄደች። አንቺ እኔ ጋር ልምጣ ስትይ መምጣት አያስፈልግሽም አልኩሽ። ምክንያቱም ቆይ ሰሚራ ትንጣና ሰሚራ መታ ከተነጋገርን በኋላ ሁላችንም እንሄዳለን። ምክንያቱም ታሪክ እኔ ልንገርሽ፣ አንድ ወር ሙሉ ስራ አልሰራውም። አካውንቴን ሪፖርት አስደርገውብኝ ስራ አልሰራውም። ስገባ ሌባ 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 ብለው ነው የሚጽፉት። ይሄ ነገር እንዳይፈጠር እናረጋለን እኛ። በመጀመሪያ ደረጃ ይሄ ነገር እንዳይፈጠር የምናረገው አንቺ ንጹህ እንደሆንሽ ስታሳይን ብቻ ነው። ስለዚህ አሁን ይሄንኛው ብር ይምጣ፣ ሰሚራ ወደዛ ትሂድ፣ አስፈላጊ ከሆነን የሚሄዳለው ሙኒትም ትሄዳለህ፣ አንቺም ትሄድ። ግን ሰሚራ መጀመሪያ ትናገር ውዴ። አሚንዬ አሁን አንቺ እኮ አታስፈልጊንም። ለምን እንደሆነ ታውቂያለሽ? ሰሚራ ሂዳ ልትናገር አይደል ስለ ልጁ። አንቺ እኮ ነሽ ሰሚራን የመረጥሻት ማሪ፣ ዋኛ አይደለም። ስለዚህ ትንሽ እንተጋገዝ። እናንተ ብሩን እስከምታመጡ ሰሚራ እዛ እስከምትደርስ ድረስ የወደ ወዳችን እናወራለን። ሌባም አትባይ፣ ስራሽንም ትሰሪያለሽ። ኤቭሪቲንግ ንጹህ ይሆናል። ዋናው ግን እኛ እንተማመን ነው በቃ። እስከዛው ድረስ እናንተ ታባርጉ። መሲን ፎሎ አርጓት፣ ሙኒትን ፎሎ አርጓት፣ በቄን ፎሎ አርጉት፣ ኤምኬን ፎሎ አርጉት። እንደዚህ አይነት ጁዬን ፎሎ አርጉት፣ መሲ ልጁን ፎሎ አርጉት። እንደዚህ አይነት ነገር ስትተባበሩ ያምርባችኋል። በጣም ደስ ትላላችሁ። ምክንያቱም ሰው ለመርዳት ሰው መሆን ብቻ በቂ ነው ጋይስ። በቃ ሰው ያስፈልጋችኋል። እኛ የምንፈልገው ነፃ እንድትሆኑ ነው፣ ሰላም እንድትሆኑ፣ ሁላችሁም ሰርታችሁ እንድትበሉ። ማንም ጋር ኬዝ የለብንም። ይሄው እኛ መች ስራ ሰራን? ስራ ሰራን አልሰራንም? መቤቴ ያውነን እኮ አረጋሽቱም አገባን። ይኸው መሲ ብትያት፣ እኔ ብትይኝ፣ ኤምኬ ብትዩ፣ በቄ ብትሉት እዩት፣ ጁዬ ብትሏት ልጇን ኮንትሮል አታረግ። ማርያምን እናንተ ብቻ ታባርጉ ጋይስ። አሁን እዛ እሱም ባለቤትሽ ወጣው ዲያሜ አሚን። እስከዛ እኔ አንድ ነገር ልንገርሽ አሚን። ታቡና እንድታስቡት ውዶቼ ማሮች፣ ነፍስ የሌለው እቃ እንኳን ስንሸጥ እንደነሳሪ ማለት ነው፣ ቁሳቁስ እንኳን ስንሸጥ ብዙ ችግር ይገጥመናል። እንኳንስ የሰውን ልጅ የሚያክል ነገር አምጥተን ስራ ስታስገቢ፣ ከቦታ ቦታ ስታስተላልፊ፣ ምን ስትይ ትልቅ ኃላፊነት ነው። ትልቅ ህገወጦች ህጋቢዎች ወይ አሜን። ይኸውልሽ እኔ ስህተተኛ ነሽ እያልኩሽ አይደለም፣ ምክር ነው ጀስት የምሰጥሽ ለወደፊቱ። አንድ ሰው አምጥተሽ ሙሉ ግን እኔ የምነግርሽ ነገር ደግሞ የኔ እውነት እያለ እሱ ልጁ እኛ ቤት ሲመጣ አርሴማ ቅድስት ልጄን ኢንሳይ ማለት ነው እነሱን አልጋ ላይ አስተኝቼ እኔ መሬት እተኛለሁ። ግን አንድ ሰው ገንዘብ እስከከፈለ ድረስ እንግዲህ እኔ ማግኘት አለበት። ደረቅ ዳቦ እየሰጠው ማስቀመጥ እችላለሁ። ይሄ ስም እንዳይመጣልኝ ነው። ጥሩ አድርጌ ጥሩ ያደረገችው ነው የሚሉሽ። ገንዘብ የከፈለውንና ገንዘብ ያልከፈለውን እኩል ትሪት ማድረግ አትችይም። ይሄ ልጅ ገንዘቡን ከፍሎ ሁሉንም ነው። እኔ መሲራስ ልጅቷ አዲስ አበባ አልመጣችም። ይሄ የኔ ሀቅ እንዲወጣልኝ እፈልጋለሁ። ውሸት ነው። አዲስ አበባ አንቺ ሪከርድ እኮ ነው ያለው። አሜን ቅድም እኔ አሁን መሲ በጣም ያወራችሁ እንዳለ አዲስ አበባ አላመጣው መሲ አዲስ አበባ አንዴ ላውራ። እሺ እኔ አሁንም ቢሆን ሪከርድ እያረኩልሽ ነበር። ችግር የለም። አሁን በቃ ቅድም አሜን እንዳለችው መሲ የተናገርኩት እንዳለ ውሸት ነው። ምንም ሀቅ ሳይኖረኝ ነው እስካሁን ስለፈልፌ ነው። በቃ ያው እኔ ውሸታም ነኝ። ችግር የለም። ኖ ውሸታም ነሽ እኔ አላልኩም። ይኸውልሽ ልታዳምጪ የምችው ልጅቷን አምጫትና ማረፊያ የላትም ስትለኝ እኔ ቤተሰቦች አዲስ አበባ ናቸው። ቢዛው ልክ ከወጣ በኋላ ወደ አዲስ አበባ ትመጫለሽ። ምክንያቱም ልጅቷ አልመጣችም። ይሄ ውሸት ነው። ይሄ ለምንድን ነው የማይመጣው?
ቦይስ እያረኩልሽ ነው። ቦይስ መመለስ አለብሽ። አሜንዬ ነይ ነይ የኔ ነው ጎበዝ ነይ ነው እና ደግሞ ጁዬ ይቅርታ አንድ ጥያቄ ነው ልጠይቅሽ ከይቅርታ ጋር ረፊ እስኪ ማማ እህቴ ጁ ሳሪ አንድ ጥያቄ ልጠይቃት ለጁ ወይ ልመልስልሽስ አንድ ነገር ልንገርሽ እኔ የወንዶች ካምፓኒ አለኝ ቦይሱ አለ ለምሳሌ አንድ ወንድ ልጅ ከመጣው በኋላ ከስሻለሁ እሱ እኮ ከቤታችን ፖሊስ አምጥቶብን ነበረ ግን ፖሊሱ እኔ ሳስረዳው መረጃ ወደ ሱቅ ልወጣ ነው እስካሁን ድረስ ቤት ነኝ ችግር የለም ወደ ሱቅ ልወጣ ነው ሳሪ እስከዛ ስራ ስሪ እኔ ወደ ሱቅ እሄዳለሁኝ ሀሊመትም ትመጣለች ሰሚራም እየመጣው ነው ብላለች እኔ ወደ ሱቅ ልውጣ ደህና ዋሉ ቆይ እሺ መሲ አንቺ ውጪ ግን ይምጣ ቆይ እየመጣ እኮ ነው የሚባል ብሩን እሺ ቢዩት ላርግና እስከዛ ለባብስ በቃ ለባብሽ እሺ ይሰማል አዎ ይሰማል ውዴ መሲ በኋላ አንቺ ጋር ስትመጣ ልጅቷ ልጨርሱለት ነው ወይስ እንዴት ነው እንዴ ሰሚራ የምትመጣው እኮ በልጁ ጉዳይ ነው የልጁ ሀቅ ይወጣለት እንደገና ደግሞ እዚህ ጋር ለልጅ አሁን ሰሚራ ምን ብላለሽ መሰለሽ አሁን ልጁ ቅድሙ ባሏ ማለት ነው ቀርቦ ምንድነው ያለ ልጅቱ ጥላነ ጠፋች አንድየውን ክዳናለች ና ያለ አሁን ደግሞ ልጅቱ ሰሚራ ቀረበች እንዴት አድርጋ ሆነ እሺ እሷ ይዛት መጣች አሚን ችግር የለም ምንም እኮ ከዚህ ህዝብ የሚያመጣ መንገድ ተገናኙ ማለት ሰሚራ 200 ሺህ ብር አንድ ነገር የምነግርህ ነገር ማለት ነው አንተ በልተህ ራሱ አልበላሁም ብለህ ስለምትክድ ጎረቤቴ ደላላይቱ ራሱ አመጣታለሁ ገባህ አይደለ 5 ሳንቲም አልሰጥህም ሙሉ መረጃ አለኝ ዱባይ አስገቡኝ ሰው አለኝ አልፈልግም ማለት አይዲ አውጭልኝ አልከኝ ሞልጭ ብሬ ነው አይደለም ለመስል ይከላታለሁ አሁን በጭቅጭቅ አይደለም አሜን የምናወራው በመረጃ ነው ስለዚህ ተረጋጉ በመረጃም እኮ ልክልሻለሁኝ እኔ ስለዚህ ነው ወደ ሱቅ ልሂድ አሜን ወደ ሱቅ ልሂድ ሜዲካል ሁሉ ነገር የጨርሱ በራሴ ነው ሲቀጥል ግን አንቺ 500 ድርሃምን ሆጭ አርጌ ሞልቼላለሁ ልትክር ነው ወዲህ ልትክር ነው 270 ሺህ ብር የከፈልኩሽ 520 ሺህ ነው ለመጣህበት ልትገባ ነው ለስራ እሱ ለመጣህበት ለስራ ልትገባ ነው አይዲውን እኮ ማለት ነው አሁን አሳግደሽ ይኸውልሽ ማሬ ስላወራሽ ምናምን አይደለም እኔ ለጁ የምነግርሽ ነገር 500 ብር የሞላሁት አንቺ ምንድነው ጁጁ የምትይው አንዴ የምትመጣዋ ሰሚራ ቆይ የምትመጣዋ ሰሚራ የምትባለው አሁን እንትና ጋር ብሪዝ መሲ ጋር የምትመጣዋ ለማስረጃ ብለሽ አይደል እንዴ አንቺ ትምጣልኝ አልሽው ከዛ ማስረጃ ብዬ ነው ግን እዚህ ጋር ልነግርህ የምፈልገው ነገር ደግሞ ማለት ነው አንተ ልጆችን ባሉት ስራ አምጥታቸው ካምፓኒው አምጥቼ ካምፓኒው ናግባ ሲለው አልሄድም አይዲ ስጭኝ አይዲን ግዥልኝ ሲለኝ ካረኩኝ የኔ ጥፋት ምንድነው ንገረኝ አሁን አንድ ላይ ያመረጃ ምንጣና ከመጀመሪያው ተጀምሮ እናያለን አንቺ አብረሽ መኖር የለብሽም ስላወራሽ ስላጭበረበርሽ ልትወደጅም አትችይም ይሄ መስሎሽ ነው በጣም ይከፋ ስላለሽ ልጁ ደግሞ ዝም ስላለ ለመጠላት አይደለም የምናወራው ለመፍትሄ ነው የሚወራው አንዴ እንድመልስልህ ከፈለኩ እሱ ጋር ያለችውን እኔ አላቃትም እንድትገቢም አልፈልግም ስለዚህ ጉዳይ ከዛ በኋላ ነው የምናወራው መሲም ትመለስና ስራውን አልፈልግም ብሎ ያገባኛል በስርዓት ካልጋይ ላይ እያስተኛው እያበላው እያስለቀስኩኝ ነው የረዳሁት መንገድ ላይ እኮ ነው ያገኘሁት ልጅ ወይ ሄርት ልጠይቅሽ ከሰሚራ ጋር በምን ተጣላችሁ ይሄን እሺ አስረጅና ሌባ አንቺ ነሽ ስነ ስርዓት አድርጊ ሌባ አንቺ ነሽ ከኔ እኮ ነው ልብስ እየወሰድሽ እኮ የምትሸጪው ከኢትዮጵያ እያመጣው ሌባ አንቺ ነሽ በንግድ የምትገቡ አውቀሽኛል መስላለሁ አንድም ሁለቴ ልብስ ሰጥቼሻለሁ አንቺ ልብስ የወሰድኩት አባቴ ነጥሳደኝ ብስብስ የበሰበሽ እኔ ካንቺ ልብስ እናንተ ዝም በሉ ስርዓታችሁ ሳሪ ሚውት አድርጋቸው ሁለቱንም ሚውት እኔ ለጆ ነው ጥያቄ ለህቴ ለጆ አድርጋችሁ ታስ እየተሰዳደባችሁ ነው እንዴ ቸብራ መሰላችሁ እንዴ ይሄ ሁለታችሁም ስነ ስርዓት ይኖራችሁ ጠይቀኝ ወንድሜ ጆዬ ጠይቀኝ
አሜን። ቆይ ጁዬ የለችም። እኛ ምንም የምንጠይቀው ነገር የለም። ጁዬ ደግሞ አትበይ። እኔ ሙና ነኝ ጁ አይደለሁም። ጥያቄ ካለ ጠይቀኝ። አሜን ተረጋጊ። አንዴ ሰሚራ እዛት ድረስ ባለቤትሽ ሳሪ ጋር ድረስ እና ደግሞ አልሳሳች። አሜን ሚውት አርጊ። በቃ አንቺ በስድብ ነው የምታምኒው። በስመ አብ። እኔ አሁን የተለቀቀ ቪዲዮሽን እያየው ነው። አሁን አንቺ በቃ አይደብርሽም እንደዚህ ስለሰው እንደዚህ ስትሆኝ? 1 2 3 4 5 6 ካሜራም ስላለ ችግር የለም። 7 8 9 10 1000 1 2 200 ሳ 1 2 3 4 5 6 7 8 9 10 ይሄ 1000 ነው። 1 2 ይሄ 200 ነው። 200 1 2 3 4 5 6 7 8 9 10 300 1 2 3 4 5 6 7 8 9 10 430 የልጅቷ ብር አሁን ይገባና አካውንት ላይ እንትልልና ይሄው ልጅቷ ብር። እናመሰግናለን። ወተልከሽ ስለመጣሽ አመሰግናለሁ። እግዚአብሔር ይስጥልን፣ ጉልበትሽን ይባርክልሽ። እናመሰግናለን። በቃ ይሄው የልጅቷ ብር ተመልሷል። ሲቀጥል ኩዊን ቅድም አንድ ቪዲዮ ለቀሽ እያየው ነበር። ኩዊን ካለሽ ማለት ነው እዚህ የለቀቅሽው ቪዲዮ ላይ ላርምሽ። ከላይ 1800 ሰው 8800 ሰው ምናምን ብለሽ ለወሬ ብለሽ ጽፈሻል። ኩዊን የለቀቅሽው ኩዊን ማለት ነው። እዚሁ ላርምሽ ብዬ ነው በውስጥ ከማማሽ ወይ ከማውራሽ። ይሄ 8000 ምናምን ሰው የተሰበሰበው ለወሬ አይደለም ጋይስ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እናንተ ሪከርድ የምታረጉ ሰዎች ግን ከላይ የምትጽፉት ሰው ስርዓት ያዙ። ይሄ ለወሬ አይደለም። ወሬ ሳይሆን ስለ ሰው ህልውና ነው። ስለ ሰው ነው እያወራን ያለ ነው። ስለ ሰው መጎዳት፣ ስለ ሰው መበደል፣ ስለ ሰው እያወራን ያለ ነው። ስለዚህ ከላይ ስትጽፉ አስተካክላችሁ ጻፉ። ፍትህ እንደተገኘ ፍትህ እንዳለ እናንተን ብትበደሉ ከእናንተ ጎን እንደምንቆም ነው። ስለዚህ ሪከርድ የምታረጉ ሰዎች እኔ በጣም ነው የምወድሽ ኩዊንዬ፣ ከማንም በላይ ከምንም በላይ በጣም ነው የምወድሽ። ይሄንን ግን አጥፊው እኛ ለወሬ አይደለም የተሰባሰብነው። እዚህ ጋር 8000 ሰው ይሄው የልጅቷን ሀቅ አስመለሰላት። እኛ አይደለንም። እኛ ከላይ ብናወራም ከታች ያለው ይሄ ማህበረሰብ ፍርድ ይሰጣል። ስለዚህ ሪከርድ ስታረጉ እባካችሁ በፐርሰናል ችግር ያለውን ጻፉ፣ ችግር የለብኝም። ነገር ግን እንደዚህ አይነት ጠቅላላ ነገር አምጥተን ስለሰው ስንናገር ጋይስ ለሌላ ሰው እንዲታይ ኤዋያችሁ መተባበራችን ኤዋያችሁ እነሱ ቢኖሩ ኤዋያችሁ ብላችሁ ብጽፉ ደስ ይለናል። ቢኮዝ ወሬ አልነበረም። እሺ ጋይስ ኩዊን ስለምወድሽ ነው። ምናልባት በውስጥ ካዩ ወይ ላማሽ ወይ ምናምን እችላለሁ። እሺ ዛት ሚንስ እባካችሁ ወሬ አይደለም። እሺ ውዶቼ ለእናንተ ፍትህ ነው። ፍትህ ደግሞ ይገባችኋል። ምክንያቱም በጣም ነው የምታሳዝኑት። በጣምም ነው አንጀት የምትበሉት። የእናታችሁን እንጀራ አስተካክላችሁ ሳጠግቡ መታችሁ ማንም ነው የሚጫወትባችሁ። ቤቱን እየመራ ህይወቱን እየመራ ወልዶ ከብዶ እንደፈለገ የሆነ እናንተ ግን በምንም ተአምር ሰላም ሳታገኙ በዚህ ሙቀት በዚህ ጠራራ እንደዚህ እየሆናችሁ የእናንተን ብር መብላት ደም መብላት ነው። እኛ ደግሞ ለእናንተ እህቶቻችሁ ነን። ለምን እንዳትበደሉ ስለምንቆም። ዛት ሚንስ አመሰግናለሁ። አሜን። ይህንን ብር ስለሰጣችሁ ጊዜ ይስጣችሁ። በጣም ቴንኪው። ልጅሽን ያሳድግልሽ። ተባረኪ። ቀጣይ ደግሞ ያው ወደሱ ጋር እንሄዳለን ማለት ነው። ኤኒዌይስ የኛ ትብብር ነው እንደዚህ የሚያደርጉት። ይሄንን እንዳስተያየት ነው የሰጠዋት። እሺ ጋይስ መሲና ደግሞ አሚን እንዳትሰዳደቡ ከዚህ በኋላ። አዎ እዚህ ጋር የነበራችሁ 8000 ምናምን ሰዎች እናመሰግናለን። የምርኛ ለእናንተ ቃላት የለንም። ከሀቅ ጎን ስለምቆሙ አሚንንም ነይ ብላችሁ ስላመጣችሁ እኛም ስንጮህ አትጮህ ስላላችሁ ስላስማማችሁን እንደዚህ አይነት ነገር ስላደረጋችሁልን በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። በጣም ነው የምናከብራችሁ። አንድ ነገር እዚህ ጋር የምነግርሽ ማነው አንዲት እህቴ ቅድም እኔ በወጣው ሰዓት ሰድበውኝ አዎ ብላለች። ያለችው ግን ሳሪ ሳትሆን ሌላ ሴት ነች። ሳሪን እንደምትወጃት አውቃለሁ። እኔ ግን ሳሪን በጣም ወዳታለሁ ብላ መታ በማርያም በልጅ ስትለኝ መጥቼ እንደገና የመጣሁት ለልጅቷ ነው። ግን ስሟ ጽዮን ነው። ጽዮን በጣም ነው የማመሰግነው በዚህ አጋጣሚ ማለት ነው። እውነቱን ሳሪ ትሰማለች። መሲ ስትጮህ አንቺ ተረጋጊ፣ አብረሽ የምትጮህ ከሆነ ላይታይ ይችላል፣ ያመጠኝነት ይመስልብሻል ብላ ማለት ነው።
ትክክል። ማንም ሰው በቁጮ ሊያስረዳ አይችልም። ምክንያቱም ሀቅ ካለው እውነት ካለው ተረጋግቶ ነው ማስረዳት ያለው። መሲ ኢሞሽናል የምትሆነው የምታየው ነገር ነው። የምትሰሚውና የምታየው ነገር በጣም ያሳዝንሻል። ሙኒት በዚህ አበቃም ልንገርሽ፣ በዚህ አበቃም ሙኒት። አሁን ደግሞ አንድ ሰው ይዘመተን ሰርፕራይዝ እናረጋቸዋለን። አንድ ሰው በእንደዚህ አይነት መልኩ ይዘመተን ደግሞ ሰርፕራይዝ እናረጋቸዋለን። ታው 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 ከዚህ በፊት ብለን አልመከር ያሉ በጭራሽ ኔቨር ኤቨር በሰው ህይወት የሚኖሩ የራሳቸውን ቤት የሚመሩ ትዳራቸውን የሚያደላድሉ ደግሞ አሁን ይዘመተን ሰርፕራይዝ እናረጋቸዋል። በደንብ ታያላችሁ። እዚህ ቲክቶክ ላይ ሲጫወቱ በቃ ሐቀኛ ጥሩ ሰው መልካም ሰው ይመስላሉ። ነገር ግን በውስጥ የሰውን ብር ሙልጭ እያረጉ እየበሉ ደም እንባ የሚያስለቅሱ እዚሁ የምታቋቸው እናንተ የምትወዷቸው የምታከብሯቸው ይዘንላችሁ እንመጣለን። አረጋሽ ትሙት ነው የምላችሁ። ምክንያቱም እኔ ከዚህ ነገር ወጥቼ ነበር፣ ከአንዳንድ ወጥቼ ነበር። ግን መሲ እንደዚህ ስትሆን ሳይ አለማገዝ አልችልም። በቃ ሰብአዊነት፣ ይሄ ስሜት በጣም ያማል። ኤሊ ስንት ቀን ነው እኔ ቤት የተመላለሰው? ስንት ቀን ተመላልሰው ነበር። አልሰማም ብዬ ነው ያስወጣሁት። አሚን እኔ አንቺን መጉዳት ብፈልግ ኖሮ አላመጣውም። ስንት ቀን ነው የመጣው ቤቴ? ወንድሜ ንገረኝ። ዛሬ እኛ ጋር ጥፋት የለም እህቴ። አንድ ነገር የምነግርሽ እኔ ሁሌም ከእውነት ጋር ነው። እኔ በባለቤቴ ጉዳይ ራሱ ባለቤቴ የ2 ዓመት ደሞዝ ተበልቶ ሜዳ ላይ ሲወርቅ እኔ ማንም ሰው አላገዘኝም። የምታውቁት ትልቅ ሰው ነው የሚባል ፍርድ ቤት እርዳታ ጠይቃችሁ ነበረ። ደግሞ ከባለቤቴ አይዲ ቀምቼ ነው ለሱ ሳሰራለት የነበረው። ቆይ ጥያቄ ያላሰራሽም አጥዋሽ ቆይ መሲ ታዳማ ሜዲካል ይወሰደው ዝም በይ ብላስስን ይቆረጠውና ሳራን ማራ አንተና አላዋሽ ዝም በይ። ቆይ መሲ አንቺ ለባለቤትሽ እንደዚህ ሲሆን ፍትህ ጠይቁልኝ እባካችሁ ብለሽ መተሽ ከልክለንሻል? ቤታችንን ዘግተናል? ይሄን ብቻ መልሽልኝ። አሜን ታሪ ይሄ ፍትህ ጠይቁልኝ ብዬ ስወጣ እኔ ማለት ነው ከነ ባለቤቷ አሲዛታለሁ ብሎ ሲል እሱ አይደለም እኛ ጋር መተሽ አንቺ እኔን ሆነ መሲን ዛሬ ለሌላ ሰው ቁመን አንቺ እንደዚህ አርገሻል እንደምንልሽ ሰው በድሎሽ ሰው ችግር አድርሶብሽ እንደዚህ አይነት ነገር በደል ደርሶብሽ መተሽ እባካችሁ ማንም ይሁን ማንም ብለሽን ከልክለንሻል። አሚን ጠይቀሽናል። ንገሪ ታሪክ በጣም ነው የሚፈራሽ። ምክንያቱም ባለፈው የካንሰር በሽተኛዋ ልጅ እኔ ጋር ሳለች ስጠይቅሽ አሜንዬ እሱ እኮ አይሆንም ተይው፣ በውስጥ በዋትስአፕ ሳናግርሽ አይ ተይው አልሽኝ። ከዛ ስትይኝ በቃ እሺ አልኩኝ። እሱ ሌላ ጥያቄ ነው። አሜን እኔ ያልኩት ስለ ባለቤትሽ አይደል። እኔ እያልኩሽ ያለሁት በባለቤትሽ ዙሪያ ነው። ባለቤትሽ ችግር ገጥሞት ፍትህ ሳያገኝ ቀርቶ እኛ እንደ ሚዲያ ሰው መተሽ ጠይቀሽን አይ እኛ እምቢ ብለናል ንገሪ። ይሄን ብቻ መልሽልኝ። አላልሽኝም። ጉዳዩን ህግ ቤት አስይዘው ስለነበረ አላልሽኝም። አየሽ ያ ነው። ሲቀጥል ደግሞ አሚን አንድ ነገር ልንገርሽ። አንቺ አሁን የተቆረጠ ቪዲዮ ላይ ያየው ሳሪም ብትሆን ልጅ እርጂ ብላይ ረድቺ አብልቻ ጠጥቻለሽ። በሰዓቱ ላይ ብላይ ወጥቼ ይቺ ልጅ የሚያስጠጋት አለ ወይ ብዬ ስፈልግ ማን የመጣው? አሜን ነይ አንቺ እርጂ ነይ አስጠጋት ነይ አብሊያ ጠጫት ብዬሽ ነው አሚን። ራስሽ አይደለሽ እንዴ? እኔ እንደውም አላቅሽም ነበረ። ራስሽ መተሽ አይደለ እንዴ? እኔ አስጠጋታለሁ ሳርዬ ችግሬ ለምን ይወስዳታለሁ እኔ ጋር ትሆናለሽ ብለሽ ስትይ እሺ አልኩኝ። አንድ ሰው እርዳታ ፈልጎ ሰንበዲ መጥቶ እረዳዋለሁ ብሎ ሲል ኖ ወይ ልል አልችልም። መጣሽ አግዣት አልኩት። ኃጢአትም ነውርም አይደለም። ስለዚህ አንቺ ያደረግሽው ነገር ለመልካምነት እንጂ ቀስበና ልጅ እርጃት ይችልሽ ብዬ ሳሪ ይልሽ ምን አለ መሰለሽ እኔ እሱን ያልኩበትን ነገር ልንገርሽ። መሲ እኛ ጋር መታ ቦይሷን እልክልሻለሁ እያንዳንዱ እኔ ጋር መሲ እኔ ጋር መታ ማለት ነው